ሰላም እንዴት ናችሁ? እግዚአብሔር ጸጋ ሰላም ከእናንተ ጋር ባላችሁበት ስፍራ ሁሉ። ዛሬ የእግዚአብሔርን ቃል የተወሰነች ደቂቃ አብረን የምናይ ይሆናል። እርሱም ሕግን በመጠበቅ የእግዚአብሔርን ፊት፣ የእግዚአብሔርን ጽድቅ፣ የእግዚአብሔርን መንግስት ፍለጋ የተለያየ መውጣት መውረድ ላይ ላላችሁ ሰዎች በኃይለኛው እግዚአብሔርን ፈልጋችሁት፣ ነገር ግን በጥረታችሁ፣ በድካማችሁ፣ በመጾማችሁ እግዚአብሔርን አገኘዋለሁ ወይም ደግሞ እግዚአብሔርን እኮ ትወዱታላችሁ፣ ነገር ግን በስራዬ ጸድቃለሁ ሕግን በመጠበቅ ብቻ ብላችሁ ለምታምኑ ሰዎች እግዚአብሔርን ቃል አንድ የተወሰነች ደቂቃ በትህትና እናያለን። ሮሜ 3 ቁጥር 20 ላይ ሄደን እናነባለን። ሮሜ 3 ቁጥር 20 እንደዚህ ይላል፣ ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም፣ ይልቁንም በሕግ አማካኝነት ኃጢአትን እንገነዘባለን። ምን ማለቱ መሰላችሁ? ሕግ ኃጢአትን ያስገነዝበናል ወይም ደግሞ በሕግ ምክንያት ኃጢአትን እንገነዘባለን ብሎ ሲናገር ሙሴ ነው ሕግን ከእግዚአብሔር ተቀብሎ ያወጣው አይደል? ለእግዚአብሔር ሕዝብ። ስለዚህ ሙሴ ሕግን ከማውጣቱ በፊት ሕግ የሚባል ነገር አልነበረም። ስለዚህ ሰዎች ኃጢአት ምን እንደሆነ አያውቁም ነበረ። ሕግ ነው ኃጢአት ምን እንደሆነ ያሳወቃቸው። ለምሳሌ አትግደል፣ አታመንዝር፣ አትስረቅ የሚሉ ሕጎች ከዛ በፊት ስላልነበሩ ማመንዘር፣ መግደል፣ መስረቅ ኖርማል ላይፍ ነበር ለነሱ፣ አያውቁትም በቃ። ልክ ግን እዛ ጋር ሕጉ ወጥቶ ሲያዩት አትግደል የሚል ሲያዩ፣ አታመንዝር የሚል ሲያዩ ለካ ኃጢአት ነው፣ ለካ ከእግዚአብሔር ጋር ያጣላኛል ብለው ሰዎች ሕግን ይገነዘባሉ። ወይም ደግሞ ለካ ሰርቅ ያለው ለካ ዘሙች ያለው ኖርማል ላይፋቸው ነበረ እና አለማድረግ አይችሉትም። ሰው ለካ ኃጢአተኛ ነኝ ይላሉ። ሕጉን ሲያዩ ኃጢአተኛ መሆናቸውን ያውቃሉ። ስለዚህ ጽድቁስ ምንድን ነው? አታመንዝር፣ አትግደል ነው እንጂ የተባሉት በዚህ መንገድ ወይም ደግሞ በዚህ መንገድ ጻድቅ ትሆናለህ የሚል አልወጣም። ሌላ ብቻ አታድርግ ነው በቃ። ጽድቅ በዚህ መንገድ ነው የሚገኘው። እና ይችላሉ ወይ? አይችሉም። እሱ ደግሞ የሁላችሁ ኢሳያስ 64 ቁጥር 6 ላይ እንደዚህ ላይ ሁላችን እንደ ረከሰ ሰው ሆነናል፣ የጽድቅ ስራችን እንደ መርገም ጨርቅ ነው፣ ሁላችን እንደ ቅጠል ረግፈናል፣ ኃጢአታችንም እንደ ንፋስ ጠራርጎናል ይላል። በቃ ማለት ጽድቅን ለማድረግ ይሞክራሉ፣ ነገር ግን ጭራሽ የመርገም ጨርቅ ነው የሚሆንባቸው። እና ታዲያ በምን መንገድ ነው ሰው እፎይ ማለት የሚችለው? በምን መንገድ ነው ነፍሱ ርፍ ልትልለት ከኃጢአት ራቅ ሊል የሚችለው? በምን መንገድ ነው? አብረን እናያለን። እሱንም እንደዚህ ይላል ገላትያ 2 ቁጥር 16 ላይ እናንብብ። እንደዚህ ይላል፣ ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅምና ይላል። ይኸውላችሁ ይሄ ስጋ ለባሽ ነው። እስቲ እናንተ የምትወጡ የምትወድቁ ለጽድቅ ብላችሁ ይሄ ስጋ ችሎላችኋል? አይችልም። ነገር ግን ልክ ኢየሱስ ክርስቶስን ስትቀበሉ አሁን እግዚአብሔር የሰው ልጅ ሕግን በመጠበቅ መጽደቅ እንደማይችል ስለገባው ልጁ ክርስቶስ ኢየሱስ ላይ ጨክኖ በመስቀል ላይ ኃጢአታችንን ገሎ ከእሱ ጋር አብሮ እኛን ነፃ አውጥቶናል። ልክ ክርስቶስ ኢየሱስን ስንቀበል አምነን የእግዚአብሔርን መንፈስ በውስጣችን እንቀበላለን። የእግዚአብሔር መንፈስ በውስጣችን መኖር ሲጀምር ያስችለናል፣ ኃጢአትን እንዳናደርግ ያስችለናል። ልናደርግ እንኳን ብንፈልግ ተው ይላል፣ ኢግኖር ያደርገዋል። ለምን? አሁን እኛ ሌላ ሰው ሆነናል፣ አዲስ ፍጥረት ሆነናል። በውስጣችን የተቀበልነው መንፈስ ለሌላ መንፈስ አይገዛም ማለት ነው፣ ለእግዚአብሔር ብቻ ነው የሚገዛው። ስለዚህ እንደዚህ ይላል እንደገና ገላትያ 2:21 ላይ እንደዚህ ይላል፣ የእግዚአብሔርን ጸጋ አላቃልልም፣ ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው ይላል። ስለዚህ ክርስቶስ የሞተው ለእናንተ፣ ለእኔ፣ ለሁሉም ነው፣ ለደካማው እንዲሁም የተለያየ መንገድ ላይ ላላችሁ ሁሉ ደግሞ ለምሳሌ በኃጢአት እስራት ውስጥ ላላችሁ፣ መላቀቅ ፈልጋችሁ መላቀቅ ላቃታችሁ ለእናንተም ክርስቶስ ሞቷል። እንደነገርኳችሁ ነው። ይህ የምትቀበሉት መንፈስ የእግዚአብሔር መንፈስ በውስጣችሁ ከተቀበላችሁት፣ በውስጣችሁ መኖር ከጀመረ፣ ራሳችሁን አሳልፋችሁ ከሰጣችሁት የማያስችላችሁ ምንም ነገር የለም። በሞተልን በክርስቶስ ሁሉን እንችላለን አይደለ? በቃ ስለዚህ ሁሉን እንችላለን ማለት እኮ የሆነ የአሸናፊነት ምናምን በዚህ ዓለም ግሳንግስ ቁሳቁስ አይደለም ቃሉ የሚናገረው። በውስጣችሁ እናንተ ግን ልታረጉት ፈልጋችሁ መንፈሳዊ ሰው መሆን ፈልጋችሁ ጽድቅን ለመስራት ፈልጋችሁ ያቃታችሁ ከሆነ እሱ በእናንተ ውስጥ ሆኖ ይችላል።
ኦኬ እንድትርቁ ያስችላችኋል። የጠላችሁትን ነገር የማትፈልጉትን ነገር ከህይወታችሁ እንድታላቅቁ እሱ ያስችላችኋል። ተቀበሉት፣ ወደ ህይወታችሁ ጋብዙት። ተባረኩ። ወዳችኋለሁ። ዘመናችሁ ይባረክ።